ሃይ ሰላም ሲስተር ጥያቄ አለኝ ካገባው 9 ዓመት ሆነኝ አሁን ግን ከበፊቱ ፍላጎት በጣም ቀንሷል እንደዛውም ቶሎ የመድከም ባህሪ ያለኝ መፍትሄ አለ እንዴ የፍላጎት ማነስ ሁለት አይነት ምክንያቶች ሊኖሩት ይችላሉ አንደኛ የሆርሞናት መዛባት አለ ሁለተኛ ደግሞ ሳይኮሎጂካል የሆኑ ነገሮች አሉ ብዙ ጊዜ በትዳር ውስጥ የሚፈጠሩ አይነት ጭንቀቶች ወይም በትዳር ውስጥ የሚፈጠሩ የተለያዩ አይነት ረብሻዎች ማለት ነው ለግንኙነት ያለ ፍላጎት ሊቀንስ ይችላል ሁለተኛ ደግሞ አንድ ወንድ በስራ ቦታው ወይም በራሱ በግል ህይወቱ ኤክስፒሪየንስ ሊያደርጋቸው የሚችሉ ስትረሶች ማለት ነው እንደዛ አይነት ነገሮች ሊፈጥር ይችላል ሶስተኛ ደግሞ ሌሎች አይነት ስንፈተ ወሲቦች ካሉ በተለይ ደግሞ የብልት አለመቆም ችግር ቶሎ መጨረስና ግንኙነት ላይ ሚስቴን አላስደስታትም የሚባል አይነት ፍራቻ ካለህና ይህ ነገር ደግሞ ለረጅም ጊዜ ከቆየ ብዙ ጊዜ ወንዶች ራሳቸውን ለመከላከል ሲሉ የፍላጎት ማነስ አለብኝ ይላሉ ወይም ፍላጎታቸው በራሱ ዝቅ ይላል ከባለቤት ጋር ቁጭ ብለ በማውራት የመጀመሪያ ስቴፕ መሆን አለበት ይሄን ነገር ለመፍታት ማለት ነው ቤት ውስጥ ልታደርጉት የምትችሏቸው ነገሮች አሉ መብላት የምትችሏቸው ነገሮች እርስ በርሳችሁ ማድረግ የምትችሉት ነገሮች አሉ እነሱን ነገሮች መነጋገርና መፍትሄ መፈለግ አለባችሁ ግን ያን ሁሉ ነገር አድርገህ ግን አሁንም የፍላጎት ማነስ ካለብህ ሆርሞን ላይ ያሉ ችግሮች ሊሆኑ ስለሚችሉ እንደ አግባብነቱ ምርመራ አድርገን ማለት ነው መድኃኒት እናስጀምራለን በማንኛውም የፍላጎት ማነስ እየተቸገራችሁ ያላችሁና መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ በሪ ሁሉ ጊዜ ክፍት ነው